ይሄ ሳምንት ትንሽ ከበድ ያለ ነው የሚሆነው። ከነገ ሰኞ ጀምሮ በዚህ ሳምንት የሚኖረውን ትላልቅ ፋይናንሻል ኢቨንቶች እነግራችኋለሁ። እንደተለመደው ፎሎ እያደረጋችሁ የመጀመሪያው ነገር ገቨርንመንት ሸዳውኑ ሙሉ ለሙሉ ስለተነሳ ዜናዎች አሁን በደንብ መውጣት ይጀምራሉ። ለዛ እንደ ሌሎች ሳምንቶች እንዳትዘናጉ። ሰኞ ይሄን ያክል ኢምፓክት ያለው ዜና አይኖርም። ሜቢ ይሄ ማኑፋክቸሪንግ ኢንዴክሱ አንዳንድ ስቶኮችን አፌክት ሊያደርግ ይችላል። በተጨማሪም ሰኞ ይሄን ያክል ኢምፓክት ያለው የካምፓኒዎች ኤርኒንግ ሪፖርት የለም። እንደምታዩት ከኦፕን በፊት ይሄ ካምፓኒ ነው ምን እንደሆነ ራሱ አላውቀውም። ከክሎዝ በኋላ ደግሞ ትሪፕ.ኮም አለ። ሁለቱም ካምፓኒዎች ከራሳቸው ስቶክ ውጭ ምንም አይነት ኢምፓክት የላቸውም ማለት ይቻላል። የማክሰኞ ዜናዎችም እንደምታዩት ነው፣ እስከዚህም ናቸው። በተጨማሪም የማክሰኞ ኤርኒንግ ሪፖርቶች ከኦፕን በፊት እነ ሆም ዴፖ እና እነ ባይዱ ናቸው። ከክሎዝ በኋላ ደግሞ እነዚህ ናቸው። ኤጌን እነዚህ ብዙም ኢምፓክት የላቸው። እንደተለመደው ሮብ አሪፍ ቀን ነው የሚሆነው፣ ምክንያቱም ኤፍኦኤምሲ ሚኒትስ አለ። በተጨማሪም የሮብ ኤርኒንግ ሪፖርቶች ከኦፕን በፊት እነ ታርጌት ነበሩ። ከክሎዝ በኋላ ሆነ እንጂ ደግሞ ኤንቪዲያ ነበር። ኤንቪዲያ በጣም ከፍተኛ ኢምፓክት ያለው ካምፓኒ ነው። ለሐሙስ እንግዲህ ምንም ማለት አይጠበቅብኝም። እንደምታዩት ኢምፕሎይመንት ቼንጅ አለ፣ ነን ፋርም ኢምፕሎይመንት ቼንጅ እና ደግሞ አንኢምፕሎይመንት ክሌምስም አለ። እሱ ብቻ ሳይሆን የሐሙስ ኤርኒንግ ላይ ከኦፕን በፊት ዋልማርት አለ፣ ከክሎዝ በኋላ ደግሞ ዊቡል አለ። አርብ ደግሞ እንግዲህ በማሳረጊያው ማኑፋክቸሪንግ እና ሰርቪስስ ፒኤምአይ አለ እና እንደምታዩት አርብ ምንም አይነት ኤርኒንግ አይኖርም ማለት ነው። ገቨርንመንት ሸዳውን እንግዲህ አሁን ገና በዚህ ሳምንት የተነሳ ስለሆነ በዚህኛው ሳምንት በደንብ ቮሊዩም እና ማኒፕሌሽን ይኖራል። ለዛ ጥንቃቄ ያስፈልጋል።